በ1945 ነሐሴ 6 ከጠዋቱ 2:10 ገደማ ጃፓን ሂሮሺማ። ሕፃናት ዩኒፎርማቸውን ለብሰው ወደ ትምህርት ቤት፣ ሰራተኞችም ወደ መስሪያ ቤታቸው እየሄዱ ነው። ባቡሮች በሰዎች ተሞልተዋል። ካፌዎች፣ ሬስቶራንቶችና ሆቴሎች ለደንበኞቻቸው ቁርስ እያዘጋጁ እንደሆነ ከቤታቸው ጣሪያ አናት የሚወጣው ጭስ ይናገራል። ሁሉም ነገር እንደ ቀድሞ የተለመደና ፍጹም ሰላማዊ ቢመስልም በሰማያቸው ላይ ግን አንድ ብረት የለበሰ የሞት መልአክ በአውሮፕላን ተመስሎ እየበረረ ነው። ከደቂቃዎች በኋላ በታቀደለት ቦታ በታቀደለት ሰዓት ደረሰ። ወዲያውም አንድ ትዕዛዝ ተሰማ። በ1941 አሜሪካ በይፋ ወደ ጦርነቱ ከተቀላቀለች በኋላ ትኩረቷን ሁሉ ወደ ጦር ኃይሏ አድርጋለች። ይህንን ጦርነት ለማሸነፍ ደግሞ በምድር ላይ ታይቶ የማይታወቅ መሳሪያ መፍጠር አለባት። በዚህም ማንታሃን ፕሮጀክት ተጀመረ። በዚህ ፕሮጀክትም የዓለማችን ምርጥ ሳይንቲስቶች፣ ኢንጂነሮች፣ ወታደሮች በአጠቃላይ ከ140,000 በላይ ሰራተኞች ተሳተፉበት። የሚገርመው ደግሞ አብዛኞቹ ምን እየሰሩ እንደሆኑ እንኳን አያውቁም ነበር። በመጨረሻም አስፈሪ ቦምብ ተጠናቀቀ። ሊትል ቦይ በማለትም ተሰየመ። ይህ ከ4 ቶን ወይም 4000 ኪሎ ግራም የሚመዝነው መሳሪያ በሺህ ቶኖች ከሚመዝኑ ፈንጆች በላይ የሆነ ገዳይ ነው። በጥልቁ ፓሲፊክ ውቅያኖስ መሃል የሚገኘው ቲና አንድ ሴት ለአንድ ተልእኮ እየተዘጋጀ ነው። በጥብቅ ሚስጥር መሳሪያ ወደ ቢ-29 ቦምበር አውሮፕላን ላይ ተጫነ። ከ10 ጫማ በላይ የሚረዝመውና ከ2 ቢሊዮን ዶላር በላይ የወጣበት ይህ ቦምብ ትልቅ እልቂት የመፈጸም አቅም ያለው የመጀመሪያው አቶሚክ ቦምብ ነበር። በኮሎኔል ፖል ቲቤትስ የሚመራውና የተመረጡ 11 ልዩ ወታደሮች የተለየው ቡድን ከሌሊቱ 8 ሰዓት ላይ ኤኖላጌ በሚል ቅጽል ወዳላት አውሮፕላን አመሩ። ጉዞው ተጀመረ። በ1945 ጦርነቱ ወደ መጨረሻው እየተቃረበ ነው። ጀርመን እጅ ሰጥታለች። ጃፓን ግን አሁንም በውጊያው ላይ ናት። አሜሪካ ደግሞ ጃፓንን ለማንበርከክ አቶሚክ ቦምብን ብቸኛ አማራጭ አድርጋለች። ዋነኛው ኢላማዋ ደግሞ ሂሮሺማ ናት። የፀሐይ መውጫዋ ምድር ሂሮሺማ ከ350,000 በላይ ሰዎች የሚኖሩባት ከተማ ናት። ትልልቅ ወታደራዊ ሎጂስቲክ የተቀመጠባትና ከ40,000 በላይ ወታደሮች የሰፈሩባት የጦር ካምፕም ነበረች። በዚህም የአሜሪካ ዋነኛ ታርጌት ሆነች። ሚያዝያ 6 ከጠዋቱ 2:15 ኤኖላጌ አውሮፕላን ሂሮሺማ ደረሰ። ከ10,000 ጫማ ከፍታ ወደ 2,000 ጫማ ዝቅ አለ። በዚህ ጊዜ በሂሮሺማ የሚኖሩ ሰዎች አንድ ብራማ አውሮፕላን ከላያቸው ላይ ሲበር ሲያዩ ምንም ፍርሃት አልነበረባቸውም ነበር። ነገር ግን ያ አስፈሪ ቦምብ ከአውሮፕላን እምብርት ወደ ምድር ታች ቁልቁል መምዘግዘግ ጀመረ። ከሰከንዶች በኋላ በመሃል ከተማዋ ላይ አረፈ። ሰምቶት የማያውቀው ከባድ ፍንዳታም ተሰማ። ከፀሐይ ብርሃን በላይ የሚያበራ ጋማሬ አካባቢውን ሸፈነ። በዜሮ ግራውንድ አካባቢ የሚገኙት ሕይወት ያላቸው ፍጥረታት ሁሉ በተለቀቀው ራዲዮአክቲቭ ወዲያውኑ ሞቱ። አእምሯቸው እንኳን ህመሙን ሳይረዳ በቅጽበት ከመኖር ወደ ብናኝ አመድነት ተቀየሩ። አቶሚክ ቦምቡ አንድ ሪአክሽን ሲጀምር ትልቅ የሆነ የእሳት ኳስ ይፈጥራል። በፍንዳታውም የሚፈጠረው ሙቀት ከፍተኛና ከ6000 ዲግሪ ፋራናይት በላይ ሲሆን ይህም ፀሐይ ካላት ሙቀት ጋር ተቀራራቢ ነው። ይህ ሙቀት የትኛውንም ነገር ወዲያው የማክሰል አቅም አለው።
በመቀጠል ወደ ጎን የሚሄድ የኃይል ሞገድ ይፈጥራል። ክብ በመስራትም ቦምቡ በወደቀበት ራዲየስ ይሰራጫል። ይህም ተራ ኃይል አይደለም። በዚህ ፍንዳታ የሚፈጠረው ታዲያ በሰዓት 1610 ኪሎ ሜትር የሚጓዝ ኃይለኛ ንፋስ ነው፣ የጋለና ፍል ንፋስ። በዚህም ምክንያት 60,000 ሕንፃዎችና ቤቶች ወዲያውኑ ፈረሱ። ከፍንዳታው በኋላ 12 ኪሎ ሜትር የሚረዝም እንጉዳይ ቅርጽ ያለው ደመና ተፈጠረ። በውስጡም እንደ ጥይት የሚወረወሩ ራዲዮ አክቲቮችን የያዘ ነበር። 70,000 ሰዎች በቅጽበት አመድ ሆኑ። ሁሉም ነገር በእሳት ተያያዘ። ከተማው በሙሉ በፍርስራሽ ተሞላ። የተቃጠለ አስክሬንና በሚዘገንን ቁስል ወድቀው የሚያቃስቱ በርካታ ሰዎች ሂሮሺማን ሞሏት። ከፍንዳታው በኋላ ሂሮሺማ ሊቀርቧት የማያስችል ሙቀት ከበባት። ብቻ የምድር ሲኦል ሆነች። ብዙዎች ሙቀቱን ሸሽተው ወደ ወንዞች እየዘለሉ መግባት ጀመሩ። ሁሉም ነገር ዝብርቅርቅ አለ። አስፈሪው ሰቆቃ ግን ገና አላበቃም ነበር። ከአደጋው የተረፉ የመሰላቸው ሰዎች ምነው እዚያው በሞተን የሚያስብል ስቃይ እንደገና አገኛቸው። በሕይወት እያሉ ቆዳቸው ተላላጠ፣ ስጋቸውም መበስበስ ጀመረ። አሰቃቂ ሞት። በዚህ ያልተጠበቀ ጥቃት ጃፓን እጅ ለመስጠት አሻፈረኝ አለች። በአሜሪካም ለሁለተኛ ዙር ጥቃት እንቅስቃሴ ተጀመረ። ከ3 ቀን በኋላ ማለትም በ9 ሌላ የአሜሪካ ቢ29 አውሮፕላን ፍላትማን የተባለ ቦምብ ይዞ ወደ ጃፓን መብረር ጀመረ። በጊዜው የተሰጠው ኢላማ ኮኩራን እንዲያጠቃት ሲሆን በወቅቱ በነበረው ከባድ የአየር ሁኔታ ምክንያትና አውሮፕላኑ ነዳጅ በመጨረሱ ጉዞ ወደ ዕድለቢሷ ናጋሳኪ ሆነ። በተገኘውም ጠባብ ንጹህ ሰማይ አማካኝነት ቦምቡ በናጋሳኪ ከተማ ተጣለ። እንደ ሂሮሺማ ሁሉ ናጋሳኪም በግዙፍ ፍንዳታ ተናወጠች። ጃፓን በድጋሜ ተሰበረች። በዚህ ጊዜ የዓለም መሪዎች ሁሉ አንድ ነገር ተረዱ። የአቶሚክ ቦምብ ጦርነትን ሙሉ ለሙሉ ሊቀይር እንደሚችል። በመጨረሻም የጃፓን ንጉሠ ነገሥት በሬዲዮ ጣቢያ በመገኘት ጦርነቱን በማቆም እጅ መስጠቱን አስታወቀ። በዚህም የሁለተኛው ዓለም ጦርነት አከተመ። ይህ ታሪክ እስከ ዛሬ ድረስ በጣም የሚያሳዝኑና የሚያስተምሩ ክስተቶች መካከል አንዱ ሆኖ ተቀምጧል። በዚህ ሁለት ፍንዳታ ብቻ ጃፓን ከ250,000 ዜጎች በላይ አጥታለች። ዛሬ ላይ ሂሮሺማና ናጋሳኪ ካለፈው ስብራት አገግመው እንበለውጥ ላይ ናቸው። አሁንም ድረስ የጦርነትን አስከፊነት ለዓለም ይናገራሉ። በየዓመቱ ሚያዝያ 6 2:15 የደወል ድምፅ በማሰማት በወቅቱ ሕይወታቸውን ላጡ ወገኖቻቸው ለአንድ ደቂቃ የህሊና ጸሎት ያደርጋሉ። የሰላም ዋጋዋ ውድ ነው። ሰላም ለሀገራችን። እወዳችኋለሁ። ሰላም